ይባርኩት። ኧረ እንደው በእውነት እግዚአብሔር ይባርክልን። በእውነት ይሄ የድሆች ሆስፒታል ነው መድኃኔዓለም ለእኛ በነፃ የሰጠንና የአይነቱን ቦታ እግዚአብሔር ይባርክልን። ባለሙያዎቹንም እግዚአብሔር ይባርክልን። በእውነት ይሄ ከእግዚአብሔር የተሰጠ ጥበብ ነውና እግዚአብሔር የሰጠንን ጥበብ ለበጎ ነገር ስናውለው ለነፍስም ለሥጋም ይጠቅማል፣ ጽድቅም ነው፣ የጽድቅ ስራ ነው። ስለዚህ በተለይ ለህመምተኞች እዚህ የምንጠመቅ ሁላችን ከየቤታችን ያመጣን በሽታ ነው። በሽታ ደግሞ ክፉ ነው፣ ከሰው በታች ያደርጋልና በጣም በሽታ መጥፎ ነው። ስለዚህ በመላው ዓለም ያሉ ወገኖቻችንን ከክፉ ነገር ይጠብቅልን። በተለይ ደግሞ ትልቁ ነገር ዋናው ጤና ነውና ጤንነት ከሁሉም በላይ ነው፣ ከሀብቱ ሁሉ በላይ ነውና መቼም ከእግዚአብሔር ቀጥሎ ጤንነት ነው ትልቁ ሀብታችንና ጤንነታችን የምንጠብቅበት ጤንነታችን የሚመለስበት ትልቅ ቦታ ነው ይሄ። መድኃኔዓለም በእውነት ባርኮ የሰጠን ቀድሶ የሰጠን ልጆቼ ዳኑበት ተፈወሱበት ብሎ የሰጠን ትልቅ ሀብታችን ነውና እነዚህ ባለሙያዎች ደግሞ ለድሆች ደግሞ ቶሎ ደርሰው መቼም ለድሆች ወንጌል ይሰበካል ነው አይደለም? ይሄ እኮ ነው ወንጌል ደግሞ የምንድንበት ነው የምንፈወስበት ነው በነፍስም በስጋም ነው። ይሄ ደግሞ ድሆች የሚፈወሱበት የህመምተኞች ሆስፒታል የድሆች ሆስፒታል ገንዘብ የሌላቸው ሐኪም ቤት መሄድ ያቃታቸው ከሐኪም ቤት በላይ ነው ደግሞ ይሄ ጸበል ከሁሉም ደዌ የሚፈውስ ነው። ሐኪም ከአንዱ ነው ምናልባት አንዱን ስንፈወስ አንዱ ደግሞ ሊነካ ይችላል። እንዳጋጣሚ ነው፣ ጥንቃቄ ያስፈልጋል። ይሄ ግን ከሁሉም በሽታ የሚፈውስ ቦታ ስለሆነ ትልቅ ቦታ ነው። አሁንም ስራው አልቆ በእውነት ህመምተኞች የሚፈወሱበት የሚጠመቁበት ያድርግልን። ሁላችንም የምንጠብቀው የጸበሉን መውጣት ነው። እርግጥ ወጥቷል። እስከዛሬ ስንት ተፈውሰዋል። ህጻናቱ፣ ወጣቶቹ፣ ሽማግሌዎቹ ከሩቅም ከቅርብም ከአራቱም ማዕዘን እየመጡ የተፈወሱበት ቦታ ነውና አሁንም ደግሞ ይሄ እድሳቱ ተደርጎ ባለሙያዎቹ ከጨረሱ በኋላ እንደ አዲስ የምንጠመቅበት ስለሆነ በመላው ዓለም ያሉም በዚህ መጥተው እንዲጠመቁ እንዲፈወሱ በዚሁ ጥቆማችንን እንሰጣለን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይባርክልን። በአካባቢ ያሉትን ምእመናን ካህናቱን ሁሉንም እግዚአብሔር ይጠብቅልን። እግዚአብሔር ከሁላችን ጋር ይሁን። አሜን አሜን። አባታችን ከየት ነው የመጡ ሊጠመቁ? ከየት ነው እርስዎ ጸበሉ ድረስ የመጡ? እኔ እንግዲህ ከክፍለ ሀገር ነው የመጣሁት ለሕክምና ነው። በዚሁ በአጋጣሚ ደግሞ ጸበሉን ለመጠመቅ እዚህ ያለ ስላሉ ባለፈው መጥቼ ነበረ ተበላሽቷል እየተሰራ ነው ስላሉ ዛሬ ደግሞ እየተሰራ ነው ለማየት ነው የመጣሁት። ማን ይባላሉ? ስሞትን ቢያስተዋውቁን። ስሞትን ቢያስተዋውቁን። እኔ አባ ገሪማ እባላለሁ። ያ ብዙ ሰዎች ያውቁኛል። ክብር ያድልልን። ክብር ያድል አባታችን።